እርግጠኛ ነኝ አብዛኞቻችን በሚባል ደረጃ ስኖ ዋይት የሚባለውን ፊልም እናውቀዋለን። የስኖ ዋይትን ትክክለኛ ታሪክ ስኖድሮፕ በሚል ግራም ብራዘር ወይም ደግሞ ግራም የተባሉት ወንድማማቾች ጽፈውታል። እነዚህን ወንድማማቾች ታስታውሷቸው ከሆነ የሲንደሬላን እውነተኛ ታሪክ የጻፉ ናቸው። ስኖ ዋይትን እንዴት አድርገው ጽፈውት ይሆን? እስከ መጨረሻው አብራችሁኝ ከቆያችሁ የምታደምጡት ይሆናል። ወደ እውነተኛው የስኖ ዋይት ታሪክ ከማለፋችን በፊት ፊልሙ ምን ይላል የሚለውን ቀንጨብ አድርገን ለማየት እንሞክራለን። አሁን የምናወራው የስኖ ዋይት ፊልም የተሰራው በ1993 ዓመተ ምህረት ነው። ፊልሙ ላይ እንደሚታየው ከሆነ ስኖ ዋይት የምትኖረው ከአባቷና ከአባቷ ሚስት ጋር ነበረ። የአባቷ ሚስትም በጣም ክፉ ነበረች። ስለዚህም ስኖ ዋይትን በጣም ታሰቃያት ነበር። ሲቀጥል የቤቱን ስራ ብቻዋን እንድትሰራም ታስገድዳት ነበር። የዚህች ሴት ችግር ይህ ብቻ አልነበረም። ከሚገባው በላይ በራስ መተማመን የሚባል ነገር አልፈጠረባትም፣ ወይም ዜሮ ነበረች። የአካባቢው ወይም የከተማው ቆንጆ እሷ እንደሆነች እንድትናገር ነበረ ያደረገቻት። በዚህ ልክ በራስ መተማመኗ በጣም የወረደ ነበር። ይህች የአካባቢው ጠንቋይ ሴትም ለረጅም ጊዜያት ነበረ ለባለቤቷ እሷ እንደሆነች ቆንጆ ስትነግርላት የነበረው። ከእለታት አንድ ቀን ግን ይህች ሴት ሀሳቧን ትቀይርና የአካባቢው ወይም የከተማው ቆንጆ ስኖ ዋይት እንደሆነች ነበረ የተናገረችው። በዚህን ጊዜ የስኖ ዋይት የአባቷ ሚስት በጣም ቅናት ያንገበግባታል። ከሚገባው በላይ ትናደዳለች። ስለዚህም አዳኙን ትጠራዋለች እና ምን ትለዋለች? ስኖ ዋይትን ሩቅ ቦታ ወስደህ ግደልልኝ ነበር ያለችው። ይህ ሰው ስኖ ዋይትን ይዞ ራቅ ያለ አካባቢ ከወሰዳት በኋላ ግን አልገደላትም ነበር። ከዚህ አካባቢ ጥፊ ሲል ነበረ የነገራት። ስኖ ዋይትም ከአካባቢው ትሰወራለች። ከዛም አንድ ቤት ታገኛለች። ይህ ቤት ደግሞ 7 ድንክዬ ሰዎች የሚኖሩበት ቤት ነበር። ከነሱ ጋር መኖርም ትጀምራለች። ከተወሰኑ ጊዜያት በኋላ ግን የስኖ ዋይት የአባቷ ሚስት ስኖ ዋይት እንዳልሞተች ነበረ የሰማችው። በዚህን ጊዜም በጣም ትናደድና ራሷ ሄዳ ልትገላት ነበረ የወሰነችው። እንዴት ነው ልትገላት የወሰነችው? ፊቷን ትቀይራለች። ከዛም በኋላ አንድ የተመረዘ ፖም ይዛ ነበር የሄደችው። ስኖ ዋይት ያለችበትን ቤት ከደረሰች በኋላ ያንን የተመረዘ ፖም ወይም አፕል ነበር የሰጠቻት። ስኖ ዋይትም ያንን ፖም ከበላች በኋላ ትሞታለች። ይህች ሴትም በህይወት አልቆየችም ነበር። ይህንን አከናውና እንደወጣች ነበረ መብረቅ ይመታትና የሞተችው። ከስኖ ዋይት ጋር ይኖሩ የነበሩት 7ቱ ድንኮች ሲመለሱም ስኖ ዋይት ሞታ ነበር ያገኟት። ነገር ግን ወስደው አልቀበሯትም ነበረ። ራሳቸው የሬሳ ሳጥን ከወርቅ ይሰሩና እዛ ውስጥ ነበር ያኖሯት። በፊልሙ መጀመሪያ ላይ እንደሚታየው ስኖ ዋይትን የሚያፈቅራት ወይም አይቷት የወደዳት ንጉስ ነበር። እናም ከእለታት አንድ ቀን ይህ ንጉስ እነዚህ ድንክዬዎች ቤት ይመጣል። እናም ስኖ ዋይትን በዛ በሰሩት የወርቅ ሳጥን ውስጥ ሆና ነበረ ያያት። ነገር ግን በሚያስገርም ሁኔታ ንጉሱ ጠጋ ብሎ በሚያያት ጊዜ ስኖ ዋይት ወደ ህይወት ትመለሳለች። ከዛም ተጋቡ፣ እድሜ ልካቸውንም በደስታና በፍቅር ኖሩ የሚል ነው እንግዲህ የፊልሙ ታሪክ። በነገራችን ላይ ይህን ፊልም የሰራው ዲዝኒ ካምፓኒ ነው። አሁን ደግሞ ወደ እውነተኛው ታሪክ እናምራ። የስኖ ዋይት እውነተኛ ታሪክ ምን ይመስላል? ይህ ታሪክ በመግቢያ ላይ እንደነገርኳችሁ ስኖድሮፕ በሚል ነው የተጻፈው። ለመጀመሪያ ጊዜ በ1812 በግራም ብራዘር ወይም ደግሞ ግራም በተባሉት ወንድማማቾች አማካኝነት ነው የተጻፈው። ስኖድሮፕ ወይም የበረዶ ጠብታ ብለው ለምን ስም እንዳወጡለት በግልጽ የተጻፈ ነገር ባይኖርም በመጽሐፉ መጀመሪያ ላይ እንደሚነበበው ከሆነ አንዲት በጣም ያዘነች ንግስት በዲሴምበር ወር ወደ መስኮቷ ጠጋ ብላ የበረዶ ጠብታዎችን በጣም በተመስጦ ታይ ነበረ። እናም ይህች ንግስት በእጇ ላይ የተቆረጠ ወይም ቁራጭ ጨርቅ ነገር ይዛ ነበረ። ያንን ጨርቅ እጇ ላይ ትተበትበዋለች፣ እሷ ሳታስበው ነው። በዚህን ጊዜ 3 የደም ጠብታዎች በጥቁር እንጨት በተሰራው መስኮት ላይ ባረፈው በረዶ ላይ ሄዶ ቁጭ ያለው። ይህች ንግስት በረዶ ላይ ያረፈውን ደም ውበት ባየች ጊዜ አንድ ነገር ትመኛለች። ምንድነው የተመኘችው ነገር? ልክ እንደ በረዶ ነጭ የሆነች እንደዚሁም ከንፈሯ ልክ እንደ ደም ቀይ የሆነ
ሲቀጥል ጸጉሮቿ ደግሞ ልክ እንደ መስኮቱ እንጨት ጥቁር የሆነ ልጅ እንዲሰጣት ነበረ የተመኘችው። የሚገርመው ነገር ከጊዜያቶች በኋላ ይህ ምኞቷ እውን ሆኖ ሴት ልጅ ይኖራታል። ይህች ልጅም እንደተመኘችው አይነት ነጭ ቆዳ ያላት እንደዚሁም ቀይ ከንፈርና ጥቁር ጸጉር ያላት ልጅ ነበረች። የልጅቷም ስም ስኖ ዋይት ይባላል። ስኖ ዋይት አድጋ እድሜዋ 7 ዓመት ሆነ። በመንደሩና በአካባቢውም በጣም የታወቀች ነበረች። በምንድነው የታወቀችው? በውበቷ። በዚህን ጊዜ እናት በልጇ ትቀና ጀመር። ከቀን ወደ ቀንም የቅናቷ መጠን ከፍ እያለ ይሄድ ጀመር። በዚህም የተነሳ ነበር በአካባቢው ወዳለችው ጠንቋይ ሴት ጋር ወይም አስማተኛ ሴት ጋር ሄዳ ማን ነው ቆንጆ ስትል የጠየቀቻት። ሴትዮዋም ያለምንም አቅማማት ቆንጆዋ ስኖ ዋይት እንደሆነች ነበረ የነገረቻት ለእናትየው። በጣም የሚገርመው ነገር ይህች ንግስት ወይም የስኖ ዋይት እናት በጣም ከመናደዷ የተነሳ ወደ ፓላሷ ተመልሳ አንዱ ሰራተኛ ነበር የጠራችውና ልጇን ወስዶ ሩቅ ቦታ እንዲገላት ከዛም በኋላ ሳምባዋንና ጉበቷን ይዞ መጥቶ አብስሎ እንዲያበላት ነበረ የነገረችው። አስባችሁታል? ይህንንም ያለችበት ምክንያት ጉበትና ሳምባዋን ከተመገበች እንደ ልጅቷ ቆንጆ ሆናለሁ በሚል ነው። እናም ሰራተኛው እንደታዘዘው ስኖ ዋይትን ይዞ ወደ ሩቅ ቦታ ይሄዳል። ነገር ግን አልገደላትም ነበረ፣ ይራራላታል። ስለዚህ ምንድን ያላት ከዚህ አካባቢ በፍጥነት እንድትጠፋ ነበረ የነገራት። ስኖ ዋይትም በጫካ ውስጥ ከተጓዘች በኋላ አንድ ቤት ታገኛለች። ያን ቤት ክፍት ስለነበር ሰተት ብላ ነበር የገባችው። በምትገባ ጊዜ ምግብ አገኘች። በጣም እርቧት ነበር። በዛ ላይ ህጻን ናት። ያንን ምግብ ጥርቅም አርጋ በልታ ቤት ውስጥ ባለ አልጋ ላይ ትጋደማለች። እንቅልፍም ይዟት ይሄዳል። ከዛም በኋላ የቤቱ ባለቤቶች 7 ድንክዬ ሰዎች ነበሩ። እነዚህ ድንክ ሰዎች ወደ ቤታቸው ሲመጡ አንድ በጣም የምታምር ህጻን ልጅ አልጋ ላይ ተኝታ እንቅልፍ ወስዷት ነበር። ሲያዩዋት ህጻን ናት፣ በዛ ላይ በጣም ታምራለች። ይህች ልጅ ለተንኮል የመጣች አትመስልም። ለማንኛውም ከእንቅልፏ ስትነሳ እንዴት ልትመጣ እንደቻለችና ከየት እንደመጣች እንጠይቃታለን ነበር ያሉት። ስኖ ዋይትም እንቅልፏን ተኝታ በምትነሳ ሰዓት በ7 ድንክ ሰዎች ተከባ ነበረ። ከዛም በኋላ ጥያቄ ነበር ያቀርቡላት የነበረው። ስኖ ዋይትም ከየት እንደመጣችና እናቷ ልትገላት ፈልጋ አምልጣ ወደዚህ ቤት እንደመጣች ነበረ የነገረቻቸው። በዚህን ጊዜ በጣም ያዝኑላትና አብራቸው እንድትኖርም ይፈቅዱላታል። በማግስቱ ጧት የስኖ ዋይት እናት የሆነችው ንግስት ከእንቅልፏ ተነስታ የጧት ሮቲኗን ካከናወነች በኋላ ወደዛች ጠንቋይ ሴት ጋር ነበር የሄደችው። ሴትዮዋ ጋር እንደደረሰችም ያው እንደተለመደው ማነው ቆንጆ የሚል ነበረ ጥያቄ ያቀረበችው። በዚህን ጊዜ ይቺ ሴት ምንም ሀሳቧን አላወጠችም። ስኖ ዋይት ነበር ያለቻት። እናት ስኖ ዋይት እንዳልሞተች ታውቃለች። ከዚህም በኋላ በጣም የሚገርመው ነገር ራሷ 3 ጊዜ ነበረ ልጇን ለመግደል ስትሞክር የነበረው። በመጀመሪያ ይህች ንግስት ራሷን ቀይራ የሆነ ነገር የምትሸጥ አስመስላ ነበረ ወደ ስኖ ዋይት ጋር የሄደችው። ምንድነው የምትሸጥላት? ቀደም ባለው ጊዜ በአውሮፓና በተለያዩ የዓለማችን ክፍል የሆነ እንደ ቀበቶ ነገር ነበረ ከቀሚሳቸው በላይ የሚታጠቁት ነገር። እንደዛ አይነት ነገር የምትሸጥ ሴት መስላ ነበረ ወደ ስኖ ዋይት ሄደችው። ስኖ ዋይትም ወደ ሻጯ ጠጋ ብላ ይህንን ነገር እያማረጠች መለካት ነበር የጀመረችው። በዚህን ጊዜ ይህች ሴት ይህንን ነገር ያለምንም ርህራሄ ጥብቅ አድርጋ ላይዋ ላይ እንደ ማነቅ ነበረ ያደረገቻት። ስኖ ዋይትም ራሷን ስታ ስትወድቅ ይህች ሴት ከአካባቢው ትሰወራለች። ከዛም እነዛ 7 ድንክዬዎች ወደ ቤት ሲመጡ ስኖ ዋይት ያለችበትን አስቸጋሪ ሁኔታ ያዩና ይረዷታል። ሳትሞትም ትቀራለች። በሁለተኛው ጊዜ ይህች ሴት ምን አደረገች? የሁለተኛው ደግሞ በጣም የሚያስገርምና ግራ የሚያጋባ ነው። ምንድነው ሁለተኛው ላይ የተጻፈው ነገር? ይህች ሴት ሙሽጥ ወይም ደግሞ የጸጉር ሚዶ የምትሸጥ አስመስላ ነበረ ወደ ስኖ ዋይት ጋር የሄደችው። ከዛም በኋላ ግን ሙሽጡ የተመረዘ ነገር ነበረ። እኔ አላቅም ሙሽጥ እንዴት ሆኖ እንደሚመረዝ፣ ነገር ግን መጽሐፉ ላይ የሰፈረው ይህ ነው። ከዛም በኋላ ይህን ሙሽጥ አንስታ ስኖ ዋይት ጸጉሯን በምትሞሽጥበት ጊዜ ግን ትወድቃለች። ይህች ሴት አሁንም ትታት ትሰወራለች። ከጥቂት ቆይታ በኋላ እነዚህ ድንክዬ ሰዎች አሁንም ወደ ቤት ሲመለሱ
ስኖ ዋይት ያንን ሙሽጥ ጸጉሯ ላይ እንደሰካች ወድቃ ነበር ያገኟት። ያንን ሙሽጥ በሚያነሱላት ጊዜ ግን በህይወት ልትተርፍ እንደቻለች ነው። የሁለተኛው ሙከራዋ እንዳልተሳካ ወይም ደግሞ ልጇ ስኖ ዋይት እንዳልሞተች ስታቅ ይህች ሴት የመጨረሻ ነበረ የተናደደችው። በሶስተኛው ደግሞ ጥቁር መተት የሚሉትን ተጠቅማ መልኳን እንዳለ ነበር የቀየረችው። ከዛም በኋላ ስኖ ዋይት ጋር ፖም ነበረ ይዛ የሄደችው። ያንን ፖም እንግዲህ መርዛ ልትሰጣት ነው ሀሳቧ። ስኖ ዋይትም ይህችን ሴት ባየች ጊዜ በር አልከፍትም ነበር ያለችው። ምክንያቱም 7ቱ ድንክዮች ለማንም በር እንዳትከፍት አስጠንቅቀዋት ነበር። እናም ይህች ሴት ምንድን ያደረገችው አንድ ፖም ታሳያታለች። ይህ ፖም ግማሹ የተመረዘ ነበረ። ሴትዮዋ ግን ይህንን ፖም ትከፍለውና ንጹህን ትመገባለች። በዚህን ጊዜ ስኖ ዋይት እዚች ሴት ላይ እምነት ያድርባታል። ምክንያቱም አንድ ፖም ከፍላ ነው እየተመገበች ያለችው፣ ግማሹን ነው እየሰጠቻት ያለችው። ስለዚህም ምንም ጥርጣሬ አላደረባትም። ያንን ግማሽ ፖም ትቀበላትና ትመገባለች። ከተወሰኑ ሰከንዶች በኋላ ስኖ ዋይት ትሞታለች። ይህች ንግስትም አካባቢው ለቃ ትሰወራለች። ከዚህ በኋላ ድንክዮቹ የተስማሙት ምንድነው? ስኖ ዋይትን ላለመቅበር ነበር። ስለዚህም በመስታወት የተሰራ የሬሳ ሳጥን ሰሩና እዛ ውስጥ ስኖ ዋይትን አስቀመጧት። ከእለታት አንድ ቀን ግን ከአመታት በኋላ አንድ ንጉስ በጫካ ውስጥ እየዞረ ነበር፣ ማለትም ቦታ ጠፍቶበት። በዚህን ጊዜ የድንክዮቹን ቤት ያያል። ወደዛ ቤትም ሰተት ብሎ በገባ ጊዜ እናም ይህ ንጉስ በመስታወት የሬሳ ሳጥን ውስጥ ያለችውን ስኖ ዋይት ያያታል። በዚህም ጊዜ በፍቅሯ ይወድቃል። እንዳያት ነበረ የወደዳት። ንጉሱም ይዟት መሄድ እንዳለበት ነበረ ቁርጥ አድርጎ የነገራቸው። ከዛም እነዚህ 7 ድንክዮች ቢከለክሉትም እንደማይሰማቸው ነበር የተረዱ። ስለዚህም እሺ ብለው ይስማሙና ስኖ ዋይትን ይዟት እንዲሄድ ያደርጋሉ። ነገር ግን ይዘውለት የሚሄዱት ራሳቸው ነበሩ። ስኖ ዋይትን ተሸክመው በሚሄዱ ጊዜ ድንገት ግማሽ መንገድ ላይ ሲደርሱ ያ የሬሳ ሳጥን ከእጃቸው ላይ ይወድቃል። በዚህን ጊዜ ስኖ ዋይት ባልተጠበቀ ሁኔታ ትነሳለች። የበላችው የተመረዘ ፖምም ከሆዷ ይወጣል። 7ቱ ድንክዮችና ንጉሱ እጅግ በጣም ነበር የተደሰቱት። በዛው እለት ነበር ንጉሱ ለስኖ ዋይት የጋብቻ ጥያቄ ያቀረበላት። እሷም ትስማማለች። ከዛም ድል ያለ ድግስ ተደግሶ በአካባቢው ያሉት ወሳኝ ሰዎች ይጠራሉ። በዚህን ጊዜ የስኖ ዋይት እናት ወይም ንግስቷም ሰርጉ ላይ ተገኝታ ነበር። ከዛም በታሪኩ የመጨረሻ ክፍል ላይ እንደሰፈረው ንጉሱ እናቷ ስኖ ዋይት ላይ ያደረሰችባትን በደል ሁሉ ያቅ ስለነበረ ሊቀጣት ያስባል። በዚሁ በሰርጋቸው እለትም የተመረዘ ጫማ ወይም ደግሞ በምታደርጉት ጊዜ ሰውነታችሁን ሁሉ ሊያቆሳስላችሁና ህመም ላይ ሊጥላችሁ የሚችል ጫማ ነበር የተሰጣትና በዛ ጫማ እንድትደንስ ወይም እንድትጨፍር ነበር የተደረገችው። ያንን ጫማ አልብሰው ብዙ ስላስጨፈሯት በዚህም የተነሳ ህይወቷ ሊያልፍ እንደቻለ ነው የታሪኩ መዝጊያ ተደርጎ የተጻፈው። እናንተስ በሰማችሁ ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮ ላይክ እንድታረጉ፣ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።